አሰላሙ አሌይኩም ወረህመቱላሂ በረካቱሁ። ውድና የተከበራችሁ የራቢ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። የዛሬው እንግዲህ ርዕሴ ወይም ቪዲዮዬ የምሰራላችሁ ለሰርግ የሚሆን ፕሮፋይል እንዴት አድርገን እንደምንሰራ አሳያችኋለሁኝ ማለት ነው። በመጀመሪያ ፒክስላ አፕን ከፕሌይ ስቶር እናወርዳለን። ምክንያቱም በዛች መሰረት ነው የምንሰራው። ቀጥታውን ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ከገባን በኋላ ሰርች ባሯ ላይ እዚች ጋ ፒክስላ ብለን እንጽፋለን ማለት ነው። በቃ እንደዛ አድርገን ስንጽፍ በቃ ራሱ ያመጣልናል ማለት ነው። ይችን እንነካለን ማለት ነው። ውድ ቤተሰቦቼ እንግዲህ ይቺ ናት ማለት ነው። ፒክስላ አፕ ማለት ይቺ ናት ማለት ነው። በቀይ ያከበብኩባትን ይቺ ማለት ነው። ይቺን እናወርዳታለን ማለት ነው። እስከሚወርድ እንጠብቃለን። ያው ይቅርታ የዳታ ችግር ነው፣ የዋይፋይ እስከሚወርድ እንጠብቃለን ማለት ነው። ውድ ቤተሰቦቼ አሁን እንደዚህ ሆኖ ወርዶልናል ማለት ነው። አሁን ቀጥታ ከዚህ እንወጣና እንፈልጋለን ማለት ነው። ያው እዚህ ጋር አግኝተናታል ማለት ነው። ቅድም ያወረድናትን አፕ እዚች ጋር አግኝተናታል ማለት ነው። ይቺ ናት ፒክስላ ማለት ይቺ ናት። አሁን ቀጥታ ወደ እሷን እንጫንና ወደ ውስጥ እንገባለን ማለት ነው። ውድ ቤተሰቦቼ እንደዚህ መቶልናል ማለት ነው። ከአሁን ቀደም የሰራሁት የሰርግ ፕሮግራም ነበረ እና ይሄንን አጠፋዋለሁኝ ማለት ነው። ከእንደገና ሰራላችኋለሁ ማለት ነው። ውድ ቤተሰቦቼ መጀመሪያ ስትከፍቱት እንደዚህ ሆኖ ነው የሚመጣላችሁ ማለት ነው። እንደዚህ ሆኖ ሲመጣላችሁ ከዛ ይችን ምልክት እንደዚህ ድሌት እናደርጋታለን ማለት ነው። እናስወጣታለን ማለት ነው። ከዛ እንደዚህ ሆኖልናል ማለት ነው። አሁን ቀጥታ ይሄንን ከለር አሁን ለመቀየር ከፈለኩኝ ከለር ቀይርለታለሁኝ ማለት ነው። ውድ ቤተሰቦቼ ይቅርታ ከዛ እንደዚህ የፈለጋችሁትን ከለር ማድረግ ትችላላችሁ። እዚህ ጋር ገብታችሁ ማለት ነው። እኔ አሁን የምፈልገው ነጭ ነው የምፈልገው ነጭን ነው የማደርገው ማለት ነው። ከዛ እንደዚህ ራይ ምልክቷን እነካታለሁ ማለት ነው። ከዛ ምን አደርጋለሁኝ ውድ ቤተሰቦቼ እዚህ ጋር ይችን ምልክት እነካለሁ ማለት ነው። ይችን እነዚህን እስኪ ከታያችሁ ምናልባት ይችን ማለት ነው። ይችን ምልክት እነካታለሁ ማለት ነው። ይችን እንደዚህ ስነካት እንደዚህ ሆኖ ይመጣልኛል ማለት ነው። ከዛ ምን አደርጋለሁኝ ይችን ከታች በኩል እጫናለሁ ማለት ነው። እንደዚህ ሆኖ ስጫን ከዛ እንደዚህ ሆኖ ይመጣልኛል ማለት ነው። እኔ ያው የምፈልገው የክብ ፕሮፋይል ስለሆነ ለሰርግ ስለሆነ የምጠቀመው ይችን እጫናታለሁ ማለት ነው። እንደዚህ ሆና መታልኛለች ማለት ነው። ውድ ቤተሰቦቼ ከዛ እንደዚህ እያደረኩኝ ያኔ ሳይዙን ማተለቅ እችላለሁ። በእጄ እየጎተትኩኝ እንደዚህ ማተለቅ እችላለሁኝ ማለት ነው። ከዛ እንደዚህ ታተለኩኝ በኋላ ራይት ምልክቷን ይችን እነካታለሁኝ ማለት ነው። ከዛ መልሼ እንደዚህ ካደረኩኝ በኋላ ከዛ እንደዚህ ይችን ከፍታታለሁኝ ማለት ነው። ከዛ የፈለኩትን
ከለር እሰጠዋለሁ ማለት ነው። የፈለኩትን ደስ ያለኝም ከለር እናንተም ደስ ያላችሁን ከለር እዚህ ጋር ትመርጡለታላችሁ ማለት ነው። እንደዚህ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። እንደዚህ እያደረጋችሁ በፈለጋችሁበት ከለር ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እስኪ አሁን እኔ ለምሳሌ በዚህ ከለር ላድርገው በቀይ ወይንም በቀይ ቡኒ ያደረኩት ማለት ነው። ከዛ ይችን እጫናታለሁኝ ማለት ነው። ከዛ መልሼ ደግሞ እንደዚህ እንትንልና ከዛ አሁንም ይችን ከፍታታለሁ ማለት ነው። አሁንም ከለር እሰጠዋለሁ ማለት ነው። ያኔ ጎልቶ እንዲታይ ማለት ነው። መልሼ እንደዚህ ነካዋለሁ ማለት ነው። አሁንም ራይት እሰጠዋለሁ ማለት ነው። ከዛ እንደዚህ ታደረኩኝ በኋላ አሁንም እንደዚህ ይችን ነካታለሁኝ ማለት ጎልቶ እንዲታይ ማለት ነው። አሁንም ከለር እሰጠዋለሁኝ ማለት ነው። ደጋግሜ አንድ አይነት ከለር ማለት ነው። እንደዚህ አድርጌ እሰጠዋለሁኝ ማለት ነው። ከዛ እንደዚህ ካደረኩኝ በኋላ ይሄንን ፕሮፋይል ኮፒ ማድረግ እችላለሁኝ ማለት ኮፒ ላድርግ ካልኩኝ ኮፒ ማድረግ እችላለሁኝ። ግን ኮፒ አላደርግም ታልኩኝ ደግሞ እንደገና ተመልሼ እንደዚህ አይነቱ ክብ እሰራለሁኝ ማለት ነው። አሁን ግን እኔ ኮፒ አደርገዋለሁኝ ይሄንንም መልሼ ኮፒ አደርገዋለሁኝ ማለት ነው። ከዛ እንደዚህ ሆኖ ይመጣልኛል ማለት ነው። ኮፒ ሳደርገው ማለት ነው። ከዛ ይሄንን እንደዚህ አድርጌ እንትን እላታለሁኝ አጠባታለሁኝ ማለት ነው። እንደዚህ አድርጌ አስተካክላታለሁኝ። እስከሚበቃ ሰዓት ጊዜ እንደዛ አድርጌ እስከሚበቃኝ ድረስ እንደዛ አድርጌ አስተካክለዋለሁኝ ማለት ነው። ከዛ እንደዚህ ካስተካከልኩኝ በኋላ ይሄ ሁለቱም እንዳይንቀሳቀስብኝ ስጽፍ ማለት ነው እንዳይንቀሳቀስብኝ እነዚህን አስራቸዋለሁ ማለት ነው። እቆልፋቸዋለሁ ማለት ነው ውድ ቤተሰቦቼ። ከዛ ይሄንን እቆልፈዋለሁ ይችኛይቱንም እቆልፋታለሁ ማለት ነው። እንዳይንቀሳቀስብኝ ማለት ነው። አሁን ይሄው አይንቀሳቀስም። ይሄው እንደዛ አይንቀሳቀስም ማለት ነው። ከዛ አሁን የምፈልገውን የሰርግ ነው ያልኳችሁ ለሰርግ የሚሆነውን እጽፋለሁኝ ማለት ነው ውድ ቤተሰቦቼ። ለምሳሌ የወንድማችን ከድር ወይም አብዱ ብዬ ልጻፍ። የወንድማችን እንግዲህ እንደዚህ የወንድማችን የአብዱና የእህታችን የሀያት ብዬ ጽፌ ያለሁኝ። አሁን እዚህ ጋር ከለር ሰጠዋለሁኝ ለጽሁፉ ከለር ሰጠዋለሁኝ ማለት ነው። ደመቅ ብሎ እንዲታይልኝ ለጽሁፉ ከለር ሰጠዋለሁኝ እዚህ ጋር ኦኬ። ያኔ በምን መልኩ ላድርገው? እናንተ በፈለጋችሁበት መጻፍ ትችላላችሁ። ከዛ እንደዚህ አድርገዋለሁኝ። ከዛ እዚህ ጋር እመጣና ጽሁፉ ጎላ ብሎ እንዲታይልኝ ከዛ እዚህ ጋር መጥቼ አስተካክለዋለሁኝ ማለት ነው። ከዛ እዚህ ጋር መጥቼ ጽሁፉ ጋድም እንዲል እንደዚህ አድርጌ አደርገዋለሁኝ ማለት ነው።
ከዛ እንደዚህ አድርግና ደግሞ መልሼ እንደዚህ እንትን እለዋለሁ ማለት ነው። ይሄ ማሳለቅ፣ ማተለቅ፣ ማሳነስ ታድርግ ማሳለቅ ማሳነስም እንደዚህ እያደረጋችሁ እያስተካከላችሁ ማድረግ ትችላላችሁ ማለት ነው። ከዛ እኔ አሁን የምፈልገው ይሄንን እጫናለሁኝ ማለት ነው። ውድ ቤተሰቦቼ ይችን እጫናለሁኝ። ይችን ስጫናት እንደዚህ አድርጌ አስተካክላለሁ ማለት ነው። ወደዚህ እንትን እንድልልኝ አስተካክላለሁ ማለት ነው። ተከታተሉ። ያው ስራው ያደክማል፣ ቶሎ የሚሰራ ስራ አይደለም፣ ያደክማል። ተከታተሉኝ። ከዛ እንደዛ አድርጌ አስተካከልኩት ማለት ነው። ይችን ከዚህ እናወጣና አሁንም እንትን እንዳይልብን ጽሁፉ ወዳ ወዲህ እንዳይልብን እንትን እንለዋለን ማለት ነው። እንቆልፈዋለን ማለት ነው። እንደዛ አድርጌ ቆልፈዋለሁኝ። አሁን ከዚህ ያወጣና ደግሞ እጽፋለሁኝ ማለት ነው። የቀረኝን ነገር የወንድማችን የአብዱና የእህታችን የሀያት ብዬ ነው ያቆምኩት። ከዛ የሰርግ ፕሮግራም የሰርግ ፕሮግራም ብዬ ጽፋለሁኝ። አሁንም እንደዚህ ኦኬ እለዋለሁኝ። አሁንም ከለር ሰጠዋለሁኝ። እንደዚህ አድርጌ ከለር የፈለጋችሁትን ከለር እናንተ በምትወዱትና በደስ ባላችሁ ከለር መስጠት ትችላላችሁ። ያው እኔ በዚህ ነው ያደረኩት ማለት ነው። ከዛ ራይት አደርገዋለሁኝ። አሁንም ደግሞ እንደ ቅድሙ ጽሁፉን ጎላ ብሎ እንድታይልኝ አሁንም እንደዚህ አድርጌ አስተካክለዋለሁ ማለት ነው። አሁንም እንደዚህ አድርጌ አስተካክለዋለሁ ማለት ነው። ውድ ቤተሰቦቼ አሁን ደግሞ እንደዚህ አድርጌ ወደዚህ ወደ ቀረኝ እንትን አመጣዋለሁኝ ማለት ነው። ተከታተሉኝ ውድ ቤተሰቦቼ። ይችን ነካታለሁኝ። እንደዚህ እያደረኩኝ አስተካክለዋለሁኝ ማለት ነው። ውድ ቤተሰቦቼ ያው በጣም አድካሚ ነው። ያው በተረጋጋ መንፈስ ነው መሰራት የሚችለው ማለት ነው። እንደዛ አድርጌ አስተካክለዋለሁኝ። እንደዚህ እያደረኩኝ እስከሚስተካከልልኝ እንግዲህ ግዴታ መታገስ አለብኝ ማለት ነው። በጣም አድካሚ ስራ ነው። በጣም ጊዜ ይፈልጋል። ይሄንን ጊዜ ይፈልጋል። እንደዚህ እያደረኩኝ አስተካክለዋለሁ ማለት ነው። እንደዚህ ሆኖ መጥቶልኛል ማለት ነው። እንደዚህ አስተካክለዋለሁ ማለት ነው። ውድ ቤተሰቦቼ ከዛ የቀረኝን ደግሞ አሁን መልሼ እጽፋለሁኝ። አሁን ይሄንን ደግሞ እንደዚሁ እንዳይነቀነቅብኝ እንዳይበላሽብኝ አሁንም እቆልፈዋለሁኝ ማለት ነው። እንደዚህ እቆልፈዋለሁኝ። ከዛ
አሁንም ከዚህ እወጣለሁኝ። አሁንም ደግሞ እጽፋለሁኝ ማለት ነው። ይህንንም ኮፒ ማድረግም እችላለሁኝ። እንደገና ደግሞ በሌላ ደግሞ በዚህ ደግሞ ሌላ መጻፍ እንችላለን ማለት ነው። አይ ከዛ ይሄን እዚህ ጋር እንደዚህ አስተካክላለሁኝ ማለት ነው። ከዛ እንደዚህ ካስተካከልኩ በኋላ ከዛ ኤችንም እንደዛ አስተካክላለሁ ማለት ነው። ኤችን እንደዚህ አድርጌ አስተካክላለሁ ማለት ነው። አብዱ ያው አብዱ ኤንድ ሀያት ማለት ነው። እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር ደግሞ እዚህ ባዶ ቦታው ላይ እናንተ የምትፈልጉትን ነገር እየጻፋችሁ ማስተካከል ትችላላችሁ ማለት ነው። አሁን ለምሳሌ እዚህ ጋር መብሩክ መብሩክ ብዬ መጻፍ እችላለሁ ማለት ነው። እንደፈለጋችሁ በቃ እናንተ እንዳሰባችሁ እንደመቻችሁ አድርጋችሁ መስራት ትችላላችሁ ማለት ነው። ያው አድካሚ ስራ ነው ውድ ቤተሰቦች፣ አድካሚ ስራ ነው። ያው ጊዜ ሰጥታችሁ ሰርታችሁ ሳትሰለችሁ መስራት አለባችሁ ማለት ነው። ለፕሮግራም ለተለያዩ ለሰርግ ብቻም ሳይሆን ለኢሞ ለራሱ ይሆናል ማለት ነው። ለኢሞ ፕሮፋይልም ማድረግ ትችላላችሁ፣ ለዋትሳፕ ለምናምን በቃ እንደፈለጋችሁ ለቁርአን ግሩፕም ሆነ ማድረግ መስራትም እንደሚቻል ነው። እንደ ሁሉንም ማድረግ ትችላላችሁ፣ በፈለጋችሁት ማድረግ ትችላላችሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበረ። እወዳችኋለሁኝ፣ አከብራችኋለሁኝ። ውድ ቤተሰቦቼ እየሰራችሁ ሞክሩት እላችኋለሁኝ። ባይ ባይ። ግን ላይክ ሰብስክራይብ እንዳይረሳ ብዬ